ስዊድን መንግስትና ህዝብ በሲዳ በተባለው ድርጅቱ በኩል ለኢትዮጵያ ያደረገው በኤዱኬሽን መስክ በጣም ከረጅም ጊዜ በፊት ነው። ከ1900 እንደ አውሮፓ አቆጣጠር ከ1960 ዓመተ ምህረት በፊት ጀምሮ ነው። ይህም ወደ 6000 የሚሆኑ ከአንደኛ እስከ ስድስተኛ ክፍል ለሚማሩ ህፃናት በገጠሩ ኢትዮጵያ በአብዛኛው የመኪና የማይገባባቸው ቦታዎች ሁሉ እቃዎች በእንስሳት እየተጫኑ በሚገቡበት ቦታ የሰሯቸው ትምህርት ቤቶች ናቸው። እነኛ ዛሬ እዚህ ዩኒቨርሲቲ ደረጃ እና በተለያየ ዓለም አቀፍ ደረጃ ከፍተኛ ትምህርት ደረጃ ያደረሱ ኢትዮጵያን ለመምራት የደረሱ ሰዎችን ሁሉ የመጀመሪያ ደረጃ ትምህርት ቤታቸውን የተማሩባቸው ናቸው። የከፍተኛ ትምህርትን ለመርዳት ካደረጓቸው የመጀመሪያዎቹ እርዳታዎች አንደኛው የህንፃ ኮሌጅን ማቋቋም ነው። የህንፃ ኮሌጅን መጀመሪያ መሬቱን ጠርጎ ከመስራት ጀምሮ ያሉትን ስትራክቸርስ አስቀምጦ ካሪኩለምን ነድፎ ኢትዮጵያውያን የኢትዮጵያ ከተሞችንን ሊያዋቅሩ የሚችሉ በፕላኑ በፖሊሲው ሊሳተፉ የሚችሉ የመጀመሪያዎቹን ኢትዮጵያዎች እነሱ ናቸው ያስተማሯቸው። እንደ አጋጣሚ ሆኖ ይህ ህንፃ ኮሌጅ ብለን በልማድ የምንጠራው ኮሌጅ በዚያን ወቅት የተከፈተው ለኢትዮጵያውያን በዋነኛነት ያስቀድም እንጂ በአካባቢው ያሉ ሀገሮች እንደ ኬንያ፣ ኡጋንዳ፣ ከቀይ ባህር ባሻገር እነ የመን፣ እነ ፓኪስታን ተማሪዎች ሁሉ እየመጡ ከኢትዮጵያን ተማሪዎች ጋር እኛ ጋር ይማሩ ነው እና ለአካባቢያችንም ከፍተኛ አስተዋጽኦ ያደረገ ነው። ከዚህ ባሻገር ደግሞ ሁለተኛው በስዊድንና በኢትዮጵያ መንግስት በተደረገ ስምምነት የደን ጥበቃ ትምህርትን ስለ ደን ጥበቃ ኢትዮጵያውያኖችን ለማሰልጠን ባደረጉት ጥረት በወቅቱ በግብርና ሚኒስቴር ስር እንዲተዳደር ሆኖ የወንዶ ገነት የእርሻ ኮሌጅ መቋቋም ነው። ዛሬ ከፍተኛ ኮሌጅ ነው። በሐዋሳ ዩኒቨርሲቲ ስር የሚተዳደር ነው እና እስከ ዶክትሬት ደረጃ ትምህርት የደረሰ ኮሌጅ ነው። በእንደ አውሮፓ አቆጣጠር በ1979 ዓ.ም አቅሙን አዲስ አበባ ዩኒቨርሲቲ በመልካም መልኩ ስላጎለበተ ወደ ዶክትሬት ደረጃ ወደ ፒኤችዲ ስልጠና መሸጋገር ስለነበረበት እንደገና ይሄንን ሀሳብ በሚያቀርብበት ጊዜ የመጀመሪያው ተቀባይና ይሄንን ድጋፍ ለመስጠት በቀደምትነት የተገኘው የስዊድን መንግስት ነው። 1980 ዓ.ም ጀምሮ እንደ አውሮፓ አቆጣጠር የፒኤችዲ ደረጃው እና የማስተርሱን እያጎለበተ በዛውም ፒኤችዲ እንዲጀመር ቅድመ ሁኔታዎች ተጀመሩ። ግን ሙሉ አቅሙ ደርጅቶ በ2009 ዓ.ም የፒኤችዲ ፕሮግራሙ እንደ አዲስ ተጀመረ። ከዚያን ወቅት ጀምሮ በተለይ ከ2009 በኋላ የመጀመሪያዎቹ ምርቃን በ2013-14 ጀምሮ ያለው የፒኤችዲ ተመራቂዎች ብዛት ያለው የሪሰርች ስፋት የምርምሩ ስፋት ደግሞ በተለይ በአገር ችግሮች ላይ የተመሰረተ በአገር ልጆች የሚመራ ምርምር በመሆኑ ተመራቂዎቹም ከዚሁ ከአዲስ አበባ ዩኒቨርሲቲ ወጥተው ወደ ሀገራችን ተቋማት የሚመለሱ ስለነበረ ይህ በሚሆንበት ጊዜ ሁሉ ስዊድን አዲስ አበባ ዩኒቨርሲቲ ለሚያስፈልገው የላቦራቶሪ ድርጅቶች፣ የላይብረሪ የመጽሐፍት ቤት ድርጅቶች ፋይናንሱን አውቶማቲክ እንዲሆን በመርዳት የተማሪዎች ሬከርዶች ውጤቶች ከመጀመሪያ ከሚመዘግቡበት ተመርቀው እስከሚወጡበት ጊዜ ድረስ ያለውን ሲስተም እንዲቋቋም የአስተዳደር ሰራተኞች አቅም ግንባታ እንዲደረግ እና መምህራንም ደግሞ የአዲስ አበባ ዩኒቨርሲቲ መምህራን በተለያየ ሀገር እየሄዱ ግኝቶቻቸውን ሲያቀርቡ ከሌሎች ሀገር ተመራማሪዎች ጋራ ግንኙነት እንዲፈጥሩ ኔትወርክ እንዲያደርጉ ከፍተኛ እርዳታ ሲያደርግልን ነበር።
What we've heard today is that there are so many partnerships and relationships between Swedish universities and Addis Ababa University that really what we've created is a foundation for continued work together. And we see that researchers from Sweden and Ethiopia together are winning extremely competitive research grants to continue their work. We see that in the session just now we learned about scholars who are publishing more Ethiopian literature in English. We've heard about scholars who are working with Ethiopian power to have more sustainable and effective management of the power supply. So what we see is that this is something that is likely to continue. Well, the embassy of Sweden in Addis Ababa remains here and remains with a strong commitment to bilateral research cooperation with Ethiopia. And we see that there is an ongoing program with very good results here with the university with the Center for Human Rights. And we're also looking for new opportunities to find ways to partner with the private sector in Ethiopia, in Sweden, to find ways to partner Swedish funding with Ethiopian funding to continue on an equal basis in supporting these kinds of initiatives. And I think there's a great potential there. It might take a little bit of creative thinking, but as we've seen inside today, I mean, there are so many great minds working on this that I think the potential is great. I think our message from SIDA and from Sweden is just a great thank you. Thank you for your engagement, your enthusiasm, your patience, and we look forward to continuing these relationships. If we've been working together since the 1950s, actually, with the Ethio-Swedish Building College, which is part of the AAU now, then we hope that we are continuing to work 75 years from now, when it's the second and third and fourth generation of this partnership. አጠቃላይ እስካሁን ሲዳ ፕሮጀክት ወደ 50 የሚሆኑ የምርምር ውጤቶችን በኢንተርናሽናል ጆርናልስ አሳትሟል። እንግዲህ ሲዳ ፕሮጀክት ውስጥ ስንሳተፍ ከስዊድን ኮሊጎቻችን ጋር የተለያየ ቀረቤታ አድርገናል። በዚህም ይሄንን በመጠቀም ከሲዳ ጋር ብቻ ሳይሆን ሌሎች ኢንተርናሽናል ዶኖሮች ጋር ሌሎች ፕሮጀክቶችን ቀጣይነት ያለው ፕሮጀክት እንደምናመጣ ነው የምናስበው። በዚህ ላይ እንሰራለን።